እንደምናችሁ ሰላም ናችሁ አለን። ዛሬ ደግሞ ይዤላችሁ የመጣሁት በድጋሚ እንደምታዩት ነው 10 ዝቅተኛ የነዳጅ ዋጋ ያላቸው የአፍሪካ ሀገራት በዚህ በመስከረም ወር ላይ ያስመዘገቡትን ዋጋ ነው። ይህንን መረጃ ያገኘነው ከቢዝነስ አፍሪካ ድረገጽ ላይ ሲሆን በየሀገራቱ ያለውን አነስተኛ የነዳጅ ዋጋ ገልጾ አስቀምጧልና በዚህም ዝርዝር እንደተለመደው ሀገራችን ኢትዮጵያም አለች ዝቅተኛ ዋጋ ካላቸው የአፍሪካ ሀገራት ስንተኛ ናት የሚለውን ቪዲዮ መጨረሻ ድረስ በማየት መመልከት ትችላላችሁ። ነገር ግን ስንጀምር እንግዲህ ከፍተኛ ነዳጅ ምርት ያላት ሀገር ሊቢያ እውነት በነፃ በሚባል ደረጃ 1 ሊትር ነዳጅ ዋጋ 4 ብር በታች ነው። ሊቢያ በጣም በነዳጅ አምራችነት የምትታወቅ ሀገር ስትሆን አለመረጋጋት ውስጥ ብትሆንም ዋጋዋ በጣም እጅግ በጣም አነስተኛ ነው። እንደምታዩት ነው 3 ብር ከ59 ሳንቲም ነው። ሌላዋ ነዳጅ አምራች ሀገር አንጎላ 46 ብር ከ89 ሳንቲም ወይንም ደግሞ 3 ሳንቲ ዶላር ነው ዋጋው። ይሄም በጣም ዝቅተኛ ነው። በመቀጠልስ ሌላዋ ነዳጅ አምራች አገር አልጄሪያ ናት የምትገኘው። እንደምታዩት ነው 50 ብር ከ76 ሳንቲ ነው። እኚህ ሶስቱ ከላይ ዝቅተኛ ዋጋ ያላቸው ሀገራት ነዳጅ አምራች ሲሆኑ ነዳጅ አምራች ያልሆነችው ሀገር ግብፅ 4ኛ ደረጃ ትገኛለች። ዋጋው 56 ብር ከ78 ሳንቲ ሲሆን ይህ ዋጋም በዓለም ዋጋ አንጻር በጣም ዝቅተኛ ነው። በጣም የነዳጅ ድጎማ እንደሚደረግለት በግብፅ ይታወቃል። ምክንያቱም ያለው የሀገሪቷ ከፍተኛ ሕዝብ ቁጥር አለመረጋጋት በጣም ስለሚያሰጋው ወታደራዊ መንግስት በጣም ይህንን እንደሚደጉም ይገምታል። በሌላው በኩል ደግሞ ስናይ አሁን የምትመጣው ነዳጅ አምራች ሀገር ናት ናይጄሪያ 50 ሳንቲስ ዶላር ወይንም ደግሞ 82 ብር ነው የነዳጅ ዋጋ በናይጄሪያ 1 ሊትር ማለት ነው። ናይጄሪያም ከፍተኛ የነዳጅ አምራች ሀገር ናት። በአፍሪካ ቁጥር 1 ነዳጅ ላኪ ሀገር ብትሆንም የነዳጅ ዋጋዋ 5ኛ ደረጃ ነው የሚገኘው። 82 ብር ከ1 ሳንቲም ነው በእኛ ብር ስንመነዝረው ማለት ነው። በዛሬ ባለው የብሔራዊ ባንክ ኤክስቼንጅ ሬት ነው። በነገራችሁ ላይ ይህንን እያንዳንዱን ዶላር የመነዘርኩላችሁ። በመቀጠል ሱዳን እንሄዳለን። 6ኛ ጎረቤት ሀገር ሱዳን በሁለት በመከፈል በጦርነት ላለፉት 2 ዓመታት ያስቆጠረችው የእርስ በርስ ጦርነት የምትገኘው ኦፊሻሊ ሱዳን 0.70 ሳንቲም ዶላር ወይም 100 ብር ከ37 ሳንቲም ነው 1 ሊትር ነዳጅ ዋጋ ማለት ነው። ይሄም ዝቅተኛ ከሚባሉት 6ኛው ነው። 7ኛ ልንሄድ ነው። የሱዳን ጎረቤት፣ የኤርትራ ጎረቤት፣ የጅቡቲ ጎረቤት፣ የጅቡቲ፣ የሶማሊያ፣ ኬንያ ጎረቤት እምዬ ኢትዮጵያ እንደምታዩት ነው 85 ሳንቲም በዶላር ወይም 122 ብር ከ73 ሳንቲም በብር ነው። በሀገራችን ያለው ነዳጅ 7ኛ ደረጃ አሳይቶናል ከአፍሪካ ዝቅተኛ ዋጋ ካለባቸው ሀገራት ማለት ነው። በሌላ በኩል ሌሎች አፍሪካ ሀገራትን ስናይ ቱኒዚያ ትመለከታላችሁ ከኛ ዝቅ ብላ 124 ብር ከ74 ሳንቲ፣ ላይቤሪያ 127 ብር ከ18 ሳንቲ፣ ኮንጎ ዲሞክራቲክ 147 ብር ከ38 ሳንቲ እንደምታዩት ነው። ይሄ የሚያሳየው በተለይ ከባለፈው ዓመት ወር አንጻር ከነሐሴ ወር አንጻር ኢትዮጵያ ያላት ደረጃ እዛው አካባቢ ሲሆን ነገር ግን ባለፈው ከአሁኑ የሚለየው በአሁኑ በጣም የተወሰኑ ሀገራት ብቻ ናቸው በዚህ ደረጃ ዝቅተኛ ዋጋ ላይ የገቡት ነዳጆች አምራች ሆነው ዝቅተኛ ዋጋ የያዙ ማለት ነው። ስናያቸው ሊቢያ፣ አንጎላ፣ አልጄሪያ፣ ናይጄሪያ፣ ሱዳን እነዚህ ናቸው ነዳጅ አምራች ሀገራት። ነገር ግን ነዳጅ አምራች ያልሆኑት ኢትዮጵያ፣ ላይቤሪያ እና ዲሞክራቲክ ሪፐብሊክ ኮንጎ ገብተዋል በዚህ ወር። ባለፈው ወር ግን ሁሉም ማለት ይቻላል ከግብፅ እና ከኢትዮጵያ ከአንድ ሌላ ሀገር አንጻር ውጪ ነዳጅ የሚያመርቱ ሀገራት ሆነው ነገር ግን ዝቅተኛ ዋጋ ካላቸው ውስጥ ሀገራችን ኢትዮጵያ ትገኝበታለች። ይሄም ለምን የመጣ ነው ብለን ብናስብ እንግዲህ የሀገራችን ነዳጅ ዋጋ ምን ድጎማው ተነስቷል ተብሏል። በድጎማ መነሳት ምክንያት ዋጋ ንረት ይከስታል የሚል ስጋት አሁንም አለ። ቀድሞ ከነበረ ዝቅተኛ አሁንም በዝቅተኛነት እንደሆነ ከአፍሪካ ሀገራት አንጻር ማየት እንችላለን። ይህንንም እንግዲህ ከብዙ አንግል ማየት ብንችል መልካም ነው። ምንም እንኳን ይሄ ዋጋ በእያንዳንዱ አፍሪካ ሀገር በዚህ መልኩ ቢቀርብም
ቀጥተኛ ግን የሀገራትን የኑሮ ደረጃ የሚያሳይ አይደለም። ምክንያቱም በይሄ የሚለካ የሚችለው የነዳጅ ዋጋ ብቻ ሳይሆን የህብረተሰቡ የመግዛት አቅም ወይም ፐርቼዚንግ ፓወር ፓሪቲ የሚባለው እሱ መለኪያ ተለክቶ የየሀገራቱ ደረጃ በዚህ ወርስ ምን ያህል ነው ከዚህ ነዳጅ ዋጋ አንጻር ተብሎ ደረጃ ቢወጣ የበለጠ ግልጽ የሆነ የኑሮ ደረጃን ያሳያል። ነገር ግን አሁን ባለው መለኪያ ብቻ ብናይ እንግዲህ ነዳጅ ከኢትዮጵያ ብገዙ 122 ብር 73 ሳንቲም ያወጣላችሁ፣ ግን ሊቢያ ብትሆኑ 4 ብርም አትከፍሉም። ይሄ በጣም የልዩነት ነው የሚያሳየው። እንግዲህ በአፍሪካ ሀገራት ያለው የነዳጅ ዝቅተኛ ዋጋ ለመስከረም ወር ያለውን ነው። ለዚህ ወርም ተከታታይ ያቀረብኩላችሁ በተከታታይነት ሌሎች እንደዚህ አይነት መረጃዎችንም በየጊዜው በማቅረብ ለእናንተ ግንዛቤ ለመስጠት እንሞክራለን። ለዛሬ ይሄ ነው። አመሰግናለሁ።